ይሄም ሀ ሶስት ሀ ለምን አስፈለገ? ሀ ነው አይደል? ታዲያ ለምንድን ነው አንዱ ሀ የማይበቃው? በእርግጠኝነት ብዙዎቻችሁ ይሄንን አታውቁትም። የምታውቁትን ግን አይደለም። ለማታውቁት እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ለእናንተ ነው። በተለይ ደግሞ ልጆች ያሏችሁ ለልጆቻችሁ ይሄን ቪዲዮ አሳዩልኝ፣ ይማሩበታል። ፊደልን ቀርጻ የሰጠችን ማናት? ቤተ ክርስቲያን። ታዲያ ቤተ ክርስቲያን ያለ ምስጢር ምንም ነገር አታደርግም ስላችሁ አልሰማላችሁኝ? ቆይ እኔ ምን ላደርጋችሁ? እና እነዚህም ምስጢር አላቸው ነው የምትለን? ኡርዋ ጭራሽ አላቸው ወይ? በደንብ ነው እንጂ ምንድን ነው? እሱንማ ተከታተሉኝ። እነዚህ ፊደሎች ምስጢረ ሥላሴን ቁልጭ አድርገው ነው የሚነግሩን። ቁልጭ አድርገው። እንዴት አትሉኝም? እነዚህ ፊደሎች ስንት ቅርጽ አላቸው? ሶስት ቅርጽ። ስንት ስም አላቸው? ሶስት። ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ። ስንት ሥራ አላቸው? ሶስት። ለምሳሌ ሀሌ ብላችሁ ስትጽፉ በሀሌታ ውሃ እንጂ በሐመር ውሃ አትጽፉም። የሀሌታ ውሃ ሥራ ነው። ሐመር ብላችሁ ስትጽፉ በሐመሩ ውሃ ነው እንጂ በሀሌታ ውሃ አትጽፉም። የሐመር ውሃ ሥራ ነው። ብዙሃን ብላችሁ ስትጽፉ በብዙሃን ውሃ ነው እንጂ በሐመር ውሃ ወይ በሀሌታ ውሃ አትጽፉም። የብዙሃን ውሃ ሥራ ነው። ሶስት ሥራ አላቸው። ሶስት ቅርጽ፣ ሶስት ስም፣ ሶስት ሥራ። ስንት ድምፅ? አንድ ድምፅ። አንድ ድምፅ። ምን? ሃ የሚል ድምፅ። ሀሌታው ሃ፣ ሐመሩ ሃ፣ ብዙሃኑ ሃ። ሥላሴስ በአካል ስንት ናቸው? ሶስት። በስም ስንት ናቸው? ሶስት። አብ፣ ወልድ፣ መንፈስ ቅዱስ። በግብር ስንት ናቸው? ሶስት። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። በመለኮትስ አንድ ናቸው። ፊደሎቹ በስም በግብር በቅርጽ ሶስት እንዲሆኑ ሥላሴም እንደዚያው። ፊደሎቹ በድምፅ አንድ እንደሆኑ ሥላሴም በመለኮት አንድ ናቸው። ታዲያ ፊደልን ሀ ብሎ የተማረ ሰው የሥላሴን አንድነትና ሶስትነት ስትነግሩት ለምንድን ነው ግራ የሚገባው? ሀ ብሎ የተማረ ሰው እንዴት የሥላሴን አንድነትና ሶስትነት ለመረዳት ሩቅ ለምን ይሄዳል? ኃይልም እንደ ዝም ብሎ። ለዚህ እኮ ነው ቤተ ክርስቲያን ምስጢር ናት የምላችሁ። ለዚህ እኮ ነው ቤተ ክርስቲያን የእውቀት ምንጭ ናት የምላችሁ። ሁላችሁም ኮመንት ላይ ግቡና ቤተ ክርስቲያን የእውቀት ምንጭ ናት እያላችሁ ጻፉልኝ። እስከ ዛሬ ፎሎ ያላደረጋችሁ ቤቱን ፎሎ አድርጉ፣ ይጠቅማችኋል። ፕሮፋይል ላይ ያለችዋን የመደመር ምልክት እየተጫናችሁ ፎሎ አድርጉ። ለሁሉም ኦርቶዶክሳውያን ሼር አድርጉልኝ። ገና ብዙ የምነግራችሁ አለኝ። በዚህ ቤት እንከትም። እወዳችኋለሁ። ክብር በሉልኝ። ፈታ በሉና ስሙኝ ታዲያ እሺ።